ጺና አቤል ተገናኙ። ጺ ቢንያምን ለማስፈታት ማታደርገው ነገር የለም። ሰላም ውድና የተወደዳችሁ የሀረግ ድራማ ተከታታዮች ሰላም እንዴት ናችሁ? ሁላችሁንም ሰላም ብያለሁ። እንኳን ወደ መብራት ሚዲያ ቻናል በሰላም መጣችሁ። ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ ይሁኑ። እንኳን ደህና መጣችሁ በድጋሚ ብያለሁ። ላይክ፣ ሼር፣ ሰብስክራይብ ማድረግ አትርሱ ማለት ነው ቤተሰብ። ጺ ከባድ ችግር ውስጥ ገብታለች። በጣም ከባድ ችግር ውስጥ ገብታለች። ምክንያቱም ፍቅረኛዋ ነው የታገተው። ፍቅረኛዋ ደግሞ በአቤል እጅ ነው ያለው። አቤል ደግሞ ፍቅረኛ ላድርግሽ ብሏት ያው ተስማምታለች ማለት ነው። በነገራችን ላይ ናታን ስለ አቤልና ስለዚህ ያየውም የሰማውም ነገር የለም። ጺ ደግሞ እስካሁን ድረስ ይሄ ነገር በጣም ጎርቷታልና ኤፍራታ ታውቃለች ሁሉንም ነገርና ከኤፍራታ ጋር አንድ ላይ ሆነው ተመካክረው ሁሉን ነገር ጨርሰዋል። ግን ቢሆንም ወንድሟ እንዳይሰማባት ወይ ደግሞ ያነሳትን ፎቶ ሚዲያ ላይ እንዳይለቅባት ስትል ጺ ለፍቅረኛዋ መስዋዕትነት እየከፈለ ትገኛለች። ቢንያም አቤል አግቶታል። አቤል ደግሞ የሚለቀው ቢንያምን ጺን ከሰጠውና ለጺ ፍቅረኛ እንዲሆን ነው ፍላጎቱ ማለት ነው። በጣም አሜዚንግ እውነት በጣም የሆነ እንትን የሚያደርግ እንትን ላይ ናት ያለችው ማለት ነው ጺ ማለት ነው። በጣም የዋህ ናት። ፍቅሯን ሳትገልጽለት እንዲተኮራረፉ ከፍቅረኛችሁ ጋር እንደተለያዩ በዛው አግቶታል ማለት ነው። ያም ሆኖ ይህ አቤል አቤል እኮ ማስቲካውን ተቀጭቃጭቃ እያደረገ ድሮም ምን አይጥመኝም ማለት ነው። ደስ አይለኝም በነገራችን ላይ አቤል ማለት ነው። ግን ማስቲካ እንትን ሲል ደስ ይላል በነገራችን ላይ ግን ምንም ሲመጣ ራሱ በቃ ህይወታቸውን በቃ ብጥብጥ ማለት ነው ያደረገው ማለት ነው። እና አሁን ላይ ጺ ተወዛግባ ነው ያለችው። ጺ ምን ማድረግ እንዳለባት ለሰውም አልተናገረች፣ ለማንም አልተናገረች። በአሁን ሰዓት ላይ ጺ ብቸኛ ሆናለች ማለት ነው። ጺ በነገራችን ላይ አቤል ያስፈራራት ያው እንግዲህ ከዳጊ ጋር ሆነው የድምጽ ቅጂ ቀርተውታልና አቤልን ያንን ቅጂ ካጠፋሽ ሙሉ በሙሉ ካጠፋሽና እንዲሁም ደግሞ ከኔ ጋር ከሆንሽ ብሎ አስፈራርቷትና ቢንያምን እለቅልሻለሁኝ ቢንያምን የምታገኙ ከሆነ በነፍስ የምታገኙ ከሆነ በአካል እንድታገኙ ከፈለግሽ እኔ አድርጊ የምልሽን በሙሉ ታደርጊያለሽ ብሏታል ማለት ነው አቤል ያላትን ደግሞ ጺ ተቀብላ እሺ ብላ ፍቅረኛዋን ለማስፈታት ልታደርግ ጉዞዋን እየቀጠለች እያለ ያፌት ደግሞ በሰላዮቹ አቤል ቢኒን እንዳገተው ይሰማል በዚህ ሰዓት ማለት ነው። ቢኒ ደግሞ በዚህ ሰዓት አሁን እየተፈለገ በፖሊስም ተመልክቷል። በሁሉ ነገር ተደርጓል። ያም አልበቃ ብሎ ናታን አሁን ይደርስለታል ማለት ነው። ናታን ሰዎችን ልኳል በየቦታው። ናታን ደግሞ እቅዱ ወጥመዱ ያደረገው ሆን ብሎ ነው መጀመሪያ ማለት ነው። ያችን ልጅቷን ያገታትና ዲያራንና እሷን ዳራን ሆን ብሎ ነው ያገታት ቤተሰብ ማለት ነው። ምክንያቱም ሴትዮዋን ወደ ወጥመድ ሊያደርጋትና ከድርጅቱ ጋር አብሮ እንደ ስራ የለኝም ብሎ ስራ ፈጥሮ ገብቶ በእጁ ሊያጸምዳት ነው የፈለገው እና ሴትዮዋ ደግሞ በጣም ክፉና በጣም መጥፎ ሴት ናት። የገዛ ባሏን ለገንዘብ ስትል እንትን ያለች ናትኝና በጣም የምታስጠላ ሴት ናት ማለት ነው። ለገንዘብ ብላ እንግዲህ የገዛ ባሏን ገላ ልጇ ያውቃል። ልጇ ለስንት አመት ሙሉ ቤት ዘግቶ ነው የተቀመጠው። የቤዛን ፎቶ እያየ በቤዛ ፎቶ እንግዲህ እየተጽናና እስካሁን ድረስ ነፍሰዋለች ማለት ነው ቤተሰብ ማለት ነው። እና ጺ በጣም ታሳዝናለች። በአሁን ሰዓት ላይ በጣም እንትን ውዝግብግብ ብላለች። አሬ ስሜት ነው ያፌት አቤል ያፌት እህት እንደሆነ ጺ አያውቅም በነገራችን ላይ ማለት ነው። እና ምን ልላችሁ ነው አቤልን ማለት ነው እንዲህ ነው የሚያንጠለጥለው ያፌት ማለት ነው። በአንድ እህቱና ብቸኛ ከሚላት በዚህ ምድር ላይ ያለችው አይደለም እንኳን እሷ ለሰርጉ ቀን እሷ ከሌለች አላገባም ብሎ እህቱን አምጥቶ ለሰርጉ ቀን እንኳን እሷ እንደ ብዙ እንደ ሺ ከሰውም በላይ ሺ ሆና ድምቅ ብላ እንዲያት የምትፈልገውን እንቋን እህቱን ስለተዳፈረ ብቻ ዋጋውን ይሰጠዋል ባይ